የፍቅር ማዕበል ልብ አንጠልጣይ እውነተኛ የፍቅር ታሪክ ከምርጦች ማህደር በቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 5። በቃ እኔ የማውቀው ቤት አለ፣ እዛ ሄደን ምሳ እንብላ፣ ስንጨርስ ባለፈው የሄድንበት ቦታ እንሄዳለን አለኝ። የትኛው ቦታ አልኩት። ባለፈው የምጠይቅህ ጥያቄ አለኝ ብለሽ የሄድንበት ቦታ አለኝ። እሺ በቃ እንሄዳለን። ተስማምቻለሁ ብዬ ወደ ትካዜ ገባሁ። በሀሳብ ጭልጥ አልኩኝ። ከሀሳብ የነቃሁት ልዑል ድምፁን ቀስ አድርጎ ሲቀሰቅሰኝ ነበር። በቃ ደርሰናል ውረጅ አለኝ። መኪናውን አቁሜ እመጣለሁ አለኝ። እኔም ወርጄ ቆምኩኝ። መኪናውን አቁሞ መጣ። ወደ ውስጥ ገብተን ተቀመጥን። ምግብ አዘዝን። እኔ ግን ምግብ ምንም ሊበላኝ አልቻለም። እሱ እንዳይደብሩ ብዬ ነው የያዝኩትን። እሱ ሲበላ አይኑን እያየሁት ነው። ቀና ሲል አንገቴን እደፋለሁኝ። ሁኔታዬ ለሱም ግራ ሳስገባው አይቀርም ከፊቱ ላይ ያስታውቃል። አስሬ ይለኛል። እንጂ ይለኛል። አይ በቃኝ፣ ምሳ በልቼ ስጨርስ ነው የደወልክልኝ። አሁንም አንተ እንዳይደብርክ ነው ያዘዝኩት እንጂ ልበላ አይደለም አልኩት። አረ የሆነ ነገርማ ሆነሽ ነበርኩኝ። ከተቀመጡት ውስጥ አንድ ህፃን ልጅ ጠራሁትና ምግቡን ሰጠሁት። ኪሴ የነበረውን 50 ብርም ጨምሬ ሰጠሁት። ልጁ በጣም ነበር ደስ የሚለው። ደስ አለው። ቶሎ እንደደረሰ እየሮጡ ተሰባሰቡ። ወደ ተቀመጡበት ሰዎች ሄደ። ፌስታሉ ውስጥ ምግብ እንዳለ እርግጠኛ ነበሩ መሰለኝ። ገና ልጁ ወደ እነሱ ሲመጣ ነበር እጃቸውን የሰበሰቡት። በቃ ሁሉም እየተሳሳቁ እየተሻሙ መብላት ጀመሩ። ልዑል ምስጥ ብሎ እያያቸው ነበር። ሰውየው አረ ምን ሆነሃል? ንቃ አልኩት። ወይም ሄድና ተቀላቀላቸው ብዬ ወደ መኪናው ገባሁ። እሱም ተከትሎኝ ገባና መንዳት ጀመረ። ታውቃለህ፣ ልጁ ግን በጣም ነው ያሳዘነኝ። ይሄኔ የእሱ ጓደኛሞች ትምህርት ቤት ገብተው እየተማሩ ነው፣ ያሻቸውን ለብሰው ያሻቸውን በልተው። እሱ ግን ገና በጨቅላ እድሜው የሰው ፊት ይገርፈዋል፣ የሰው እጅ ይጠብቃል። አንዳንዶቹ በሱ እድሜ ምን አነሳችሁ፣ ምን ጎደላችሁ፣ አፈር እንዳይነካችሁ እየተባሉ ተንከባክበው እያደጉ ነው። አንዳንዶቹ ደግሞ እንደሱ ገና በጨቅላ እድሜያቸው የችግር ጅራፍ ይገርፋቸዋል። አሁን ይህ ልጅ ማንን ተስፋ አድርጎ ነው የሚኖረው አልኩኝ፣ እምባዬ እየተናነቀኝ። ልዑልም ፈጠን ብሎ ነገን ተስፋ አድርጎ ነው የሚኖረው። እሱ ፈጣሪ ያደረገለት ጤና አለው። እሱ በተለያየ በሽታ ነገ እንደማይታመም ያውቃል። ለዛም ነው የሚኖረው። ልጅን በህይወት ደግሞ ብር መስጠት የለብሽም። የልጁን ህይወት ደግሞ ብርሃን ማድረግ የምንችለው እኛ ነን። ለምሳሌ አንቺ ለምን ብር ሰጠሽው? ለሱ ብር መስጠትሽ ማለት ልጁን ይበልጥ እንዲጎዳ ታደርጊዋለሽ። ይህ ልጅ በእርግጠኝነት ይህን ሱስ አለበት። እሱ እንኳን ባይኖርበት ጓደኞቹ ይኖርባቸዋል። ስለዚህ ይህንን ብር ስለሰጠሽው ማስታገሻ አዋልሽለት ማለት ነው። ነገም መጥቶ ሌላ ሰው ብር ሲሰጠው እሱንም ለሱስ ያውለዋል። ስለዚህ ሱሳቸውን እያስፋፋን እንሄዳለን ማለት ነው። ይህንን ብር ከመስጠትሽ ይልቅ የ50 ብር ዳቦ ገዝተሽ ብትሰጫቸው ግን ከረሃብ ነው የሚታገሱት። ገባሽ አለኝ። ወይኔ አልኩኝ። ወደ እኔ እያየ ሲያወራ በጣም ስሜታዊ ሆኖ ነበር። ንግግሩ ደግሞ ምንም ሐሰት የለውም። እስከ ዛሬም ግን አስተውየው አላውቅም ነበር። ለጎዳና ተዳዳሪዎች ብር ስሰጣቸው ትልቅ ውለታ የዋልኩላቸው ይመስለኝ ነበር። ለካ እየጎዳኋቸው ነበር ስለው፣ አይ ከዚህ በኋላ ካወቅሽ አንድ ነገር ነው። በይ እየደረስን ነው፣ ወሬውን ለመናገር ተዘጋጅ አለኝ። እኔ ግን በውስጤ ልንገረው እንዴ ቢያንስ ለትንሽ ቀን አብሮኝ
ሊቆይ ይችላል አይችልም እላለሁ። አንዱ ልቤ ደግሞ ወደፊት እየጨነቀኝ ነበር። አይኑን እያየሁ ንገሪኝ አለኝ። ለመስማት እንደጓጓ ግልጽ ነው። በሱ ቤት ጥሩ ዜና የምነግረው መስሎት መጀመሪያ የሆነ ነገር ልነግርህ እፈልጋለሁ። በጣም እድለኛና ልዩ ሰው እንደሆንክ ታውቃለህ። ለኔ ልዩ ሰው እንደሆንክ ልነግርህ እፈልጋለሁ አልኩት። ፈጣሪ እንዳንተ ሁሉን ነገር አሟልቶ የሰጠው ሰው የለም። አቋረጠኝ። ተሳስተሻል። ፈጣሪ አንድ በጣም የምፈልገውን ነገር ነጥቆኛል። እሱን የሆነ ቀን ታውቂ ይሆናል አለኝ። ምንድነው ንገረኝ። ድጋሜ ላንገናኝ እንችላለን ስለው በጣም ደነገጠ። ማለት አለኝ ከመቀመጫው እየተስተካከለ። መጀመሪያ አንተ ንገረኝ አልኩት። የኔንማ ታውቂዋለሽ፣ ያው ፍቅረኛ ነው። እናትና አባቴም በሞት ተለይተውኛል። ወንድሞችም አሉኝ። እነሱም ስለ ገንዘብ እንጂ ሌላ ነገር ግድ አይሰጣቸውም። በጣም ብቸኝነት ይሰማኛል። ከስራ ውዬ ስገባ ከገንዘብና ከመኪና ከማንም ጋር አላወራም። ብዙውን ሰዓት እቤት ቁጭ እላለሁ። ውሎዬ እንዴት እንደነበረ፣ ምን እንዳስደበረኝ፣ ምን እንዳስከፋኝ እምትጠይቀኝ እናቴ ብትኖር ግን ደስተኛ ሆን ነበር ሲለኝ በጣም አዘንኩኝ። ያሳልፈው መስዋዕትነት ከፍዬ አብሬው ብኖር ደስ ይለኝ ነበር፣ ግን ከአቅሜ በላይ ነው። ገና ለማውራት ስጀምር እንባዬ ቀደመኝ። ልዑል ደነገጠ። ወደ ራሱ አስጠጋኝ፣ አቀፈኝ። ካቀፈኝ በኋላ ኪሱ ውስጥ ሶፍት አውጥቶ እንባዬን ጠረገልኝ። ምን ሆነሽ ነው ሲለምነኝ፣ ንገሪኝ እንጂ በፈጣሪ ስም በጣም እየጨነቀኝ ነው አለኝ። እንዴ ምንድን ነው? እንዲህ መሆን አለብኝ? እኔም ታሪኩን እንዲህ ብዬ ጀመርኩለት። ከማክቤል ጋር ከመለያየታችን በፊት አብረን አድረን እንደነበረ፣ ባል የሚሆነኝ መስሎኝ ነበር፣ የሚያፈቅረኝ መስሎኝ ነበር። እሱ ግን አንድ በቂ ምክንያት እንኳን ሳይሰጠኝ እንደ ቆሻሻ አውጥቶ ጣለኝ እና እሱን ከአሁን ማን አመጣው? ሰላም አለኝ። እንዳታቋርጠኝ እስከምጨርስልህ ድረስ አዳምጠኝ አልኩት። እሺ በቃ አላቋርጥሽም፣ ቀጥ ብሎ ዝም አለኝ። ምን እንደተፈጠረ ታውቃለህ? ምን እንደተፈጠረ ሳላውቅ አልፈልግሽም አለኝ። ማለቴ አንተን የተዋወቁበት ሰሞን ከዛ አንተ ጋር ደውዬ ላገኘህ ካልኩክ አገኘሁክ፣ አወራሁክ፣ ተግባባን። በህይወቴ ውስጥ አንተ ስትመጣ ሁሉም ነገር ያበቃ ይመስለኝ ነበር። ድጋሜ ስለ ማክቤል ላለማሰብ ወስኜ ነበር። ከውስጤ ማውጥቼው እንደ ቆሻሻ ጥየው ነበር። በሱ ቦታ አንተን ተክቼ በውስጤ አንግሽህ ነበር። የምር ልዑል ወድጄሃለሁ፣ አፈቅርህ ነበር። በዚህ አጭር ጊዜ እንዴት እሱን ረስተሽ እኔን አፈቀርሽ ልትል ትችላለህ? ግን እኔ እንጃ አላውቅም። እኔ ላንተ መጥናለሁ ብዬ አይደለም፣ ግን በቃ እንዲው የምትለይ ሰው ነክ። ግን በቃ ፈጣሪ ለሰራሁበት ኃጢአቴ ቅጣት ፈልጎ ነው መሰለኝ ይህንን ዱብዳ አወረደብኝ እኮ። ዱብዳው ምንድነው ንገሪኝ አለኝ። እሺ እኔ ባልፈልግም ለመናገር ግዴታ ሆነብኝ። ባለፈው ሆዴን በጣም እያመመኝ አስቸግሮኝ ነበር። ወደ ሆስፒታል ሄድኩኝ። ከዛ ምርመራ ሳደርግ እርጉዝ መሆኔን ነገሩኝ። አላውቅም፣ በጣም ያስፈራል። ሳላገኝክ ዝም ብዬ ልጠፋ ነበር፣ ግን ልቤ እምቢ አለኝ። እምቢ ስላለኝ ነው። እምባዬ ይፈሳል። ልዑል የጠበቅኩትን ያክል አልደነገጠም። እናም ላስወረድ ሲሄድ ማስወረጃው ሰዓት ስላለፈ አትችይም አሉኝ። በቃ ልዑል ምን አይነት የማረባ ሰው እንደሆንኩኝ ገባ ካሁን አልኩት። ከዚያ በኋላ ድጋሜ ላታይን ትችላለህ። ከሰው በታችና ያሳደገችኝ እናቴን ማሳፈር አልፈልግም። በሰፈር ሰው መጠቋቋሚያ አላደርጋትም። ይህን ከማድረግ ብሞት እመርጣለሁ። እኔ እያወራሁ ልዑል ቃል ሳይተነፍስ ከመቀመጫው ተነስቶ ወደ መኪናው አመራ። ደንግጬ እኔም ዘወር አላልኩኝም። ዘወር ብዬ እንኳን ሳላየው መኪናውን አስነስቶ እዛው ጥሎኝ ሄደ።
ታዲያስ ፋሚሊዎች የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ ፋሚሊዎች።